የነቢዩ ዓለይሂ ሰላቱ ሰላም ባለቤት እናታችን አይሻን ሙናፊቆቹ ስሟን ለማጥፋት ዘመቱ። ሶፍዋን ጋር ዚና ሰርታለች ብለው አሰሩባት። ክስተቱ ከባድ ነበር፣ አውስተነዋል በስፋት። አላህ ሱረቱ ኑር ላይ የብርሃን ምዕራፍ በሚለው ውስጥ ያ ማህበረሰብ የሚያስፈልገውን ብርሃን ሲናገር ይሄን አተታ ዘግቦታል። ያኔ ሙናፊቆቹ ይሄን ወሬ ያቀባበሉት የእሳቸውን ዳዕዋ ለማጠልሸት፣ ስብዕናቸውን ለማርከስ። ይሄ ወሬ አቡ አዩብ ጋር ደረሰ፣ ሚስታቸው ኡሙ አዩብ ጋር። ሁለቱ ቁጭ አሉና ወሬ አወሩ። አንተ አቡ አዩብ አለችው፣ ሶፍዋን ላይ የተወራውን አይሻ ላይ ሰምተሃል? አዎን አላት። አንተ በሶፍዋን ቦታ ብትሆን የተባለውን ነገር ታረገዋለህ እንዴ አለች። በጭራሽ፣ እንዴት ይህ ይታሰባል አላት። ሚስቱም ምን አለች? ቃለት ፈሶፍዋኑ ኸይሩ ሚንክ፣ ሶፍዋንማ ካንተ የተሻለ ነው አለች። እሱም መለሰላት፣ አንቺ ኡሙ አዩብ፣ አንቺ በአኢሻ ቦታ ብትሆኝ የተባለውን ታደርጊያለሽ አላት። በጭራሽ አለች። እንግዳማ ፈአኢሸቱ ኸይሩ ሚንኪ፣ አኢሻ እኮ ካንቺ ትበልጣለች አለ። ይሄን ንግግራቸውን አላህ አዳነቀው፣ ቁርአን ውስጥ ዘገበው። ለውላ ኢዝ ሰሚዕቱሙ፣ ወሬውን በሰማችሁ ጊዜ ظن المؤمنون والمؤمنات بأنفسهم خيرا፣ ወሬውን ሲሰሙ አንዱ በአንዱ ላይ እንዴት መልካምን አልጠረጠረም እንደነ አቡ አዩብና እንደነ ኡም አዩብ። وقالوا هذا إفك مبين፣ ግልጽ የሆነ ቅጥፈት ነው እንዴት አላላችሁ ማለት። ይሄን ፈተና ያለፉ በቁርአን የተወደሰ ቤተሰብ አቡ አዩብ አልአንሳሪ፣ አላህ ጀነት ከነሱ ጋር ይሰብስበን።